ይሆናል እና እሱ ተገናኝተን አናውቅም እና በዛውም እስቲ ሻይ ቡና እንላለን ዛሬ እስቲ እሁድ ነው እንገናኝ እንጫወት እናውራ በሚለው ነው እንግዲህ ዛሬ አብርሽን እኔ ቤት የጠራሁት ማለት ነው ሁላችሁም ኢንጆይ ታደርጉታላችሁ ይሄን ቪዲዮ በእርግጠኝነት አብርሽም ደግሞ ስላለው ነገር በደንብ ያወራናል ምክንያቱም መሀል ላይ ነው ያለው ይሄ ልጅ እና እንደ እህት ማማከር ያለብኝ ነገር ማማከር አለብኝ ብዬ ስላሰብኩኝ ነው ዛሬ በዚህ ቪዲዮ የመጣሁላችሁ ማለት ነው ምክንያቱም ያው ረጅም ጊዜ አብረን የሰራ ልጆች ነን ረጅም ጊዜ አብረን የነበርን ልጆች ነን እና አይመለከተኝም ብዬ ዳር መቀመጥ አልችልም ምክንያቱም ወንድሜ ነው በጣም ብዙ ጥሩ ሆነ መጥፎ ነገር አብረን ያሳለፈን ልጅ ነውና እሱን ምንም እንዳልተፈጠረ ዝም ብሎ መተው ምናምን አልችልምም አልቻልኩም ዛሬ ድረስ ዝም ብያለሁ ዛሬ ግን ማውራት ያለብኝ ሰምታይምስ ታውቃላችሁ ሩታ ጋርም እየሄድኩኝ አብርሽ ጋርም እየሄድኩኝ እንደማወራቸው ምናምን ታውቃላችሁ ወዴትም ጠጋ ለማለት አይደለም በቃ እዚሁ ማውራት ያለብኝን ጉዳይ ማውራት ስላለብኝ ነው ዛሬ